ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ በመላው ዓለም የምትገኙ ወደዚህ ታላቅ የቲክቶክ ቤተሰቦቼ እንዴት ናችሁልኝ? ሰላም ጤና ፍቅር ደስታ ስኬት የተመኘሁላችሁ አልማዝ ነኝ ከዚህ ከወደ ኬንያ ናይሮቢ ማለት ነው። ኬንያ ከመምጣቴ በፊት ዱባይ 2 ዓመት፣ ሳውዲ አረቢያ 5 ዓመት መዳም ቤት ተቀጥሬ ስሰራ ነበረ። ዛሬ ላይ እየሰራሁበት ያለሁበት ትልቁ ዓለም አቀፍ ኢንተርናሽናል የቢዝነስ ኦፖርቹኒቲ በማግኘቴ ዛሬ ከስደት ወጥቼ በነፃነት ስራዬን እየሰራሁኝ እገኛለሁኝ ማለት ነው። እጅግ በጣም ደስ ብሎኛል ዛሬ ስላገኘኋችሁ። እንግዲህ አሁን ወደዚህ የመጣሁበት ዋነኛው ምክንያት በውስጥ መስመር ብዙዎቻችሁ ስለ ስራዬ እየጠየቃችሁኝ ያላችሁ በብዛት እኔ አልተማርኩም፣ ትምህርት የለኝም፣ እንዴት ልሰራ እችላለሁ እያላችሁኝ ያላችሁ ብዙዎቻችሁ አላችሁ። እንግዲህ ዛሬ እኔ እየሰራሁበት ያለሁበት ትልቁ ዓለም አቀፍ ኢንተርናሽናል ቢዝነሳችን በጣም ደስ የሚለው ነገር የተማረ ያልተማረ ሰርቶ ማደግ ሰርቶ መለወጥ የሚችልበት ነው ማለት ነው። ምክንያቱም ካምፓኒው ስራችን እንዴት ሰርተን ማደግ እንዳለብን በራሱ በነፃ ምን አዘጋጅቶልናል? ትሬኒንግ አዘጋጅቶልናል። በዛ በወሰድ ነው ካምፓኒው በሰጠን ትሬኒንግ መሰረት በህብረት በቲም በጋራ ሆነን ከስኬታማ ሰዎች ጋራ ከተማሩ እህት ወንድሞቻችን ጋራ በህብረት በቲም ሆነን ሰርተን ማደግ ሰርተን መለወጥ የምንችልበት ነው ማለት ነው። ስለዚህ የተማረ ያልተማረ የትኛውንም ሰው ለውጥን ስኬትን የሚፈልግ ሰው ከዚህ ዓለም አቀፍ ኢንተርናሽናል ቢዝነስ ጋር ብዙሃኖቹ ከስደት እየወጡ ስኬታማ እየሆኑ ባሉበት፣ ብዙሃኖቹ ከኢትዮጵያ ከቅጥር ስራ ወጥተው ብዙሃኖቹ ውጤታማ ስኬታማ እየሆኑበት ያለበት፣ እንዲሁም የሰዎችን ህልም ከማሳካት ወጥተው የራሳቸውን ህልም እያሳኩበት ያለው ትልቁ ዓለም አቀፍ ኢንተርናሽናል ቢዝነሳችን ውስጥ የትኛውንም ሰው ሰርቶ ማደግና ሰርቶ መለወጥ የሚችልበት ነው ማለት ነው። ስለዚህ ጊዜው የቴክኖሎጂ ነው። ጉልበትን እድሜን በመጨረስ አረብ ሀገር በማስቆጠር ለውጥ የለም፣ ስኬት የለም። አስቡት፣ እኔ ዛሬ ኬንያ ናይሮቢ ነው ያለሁት። ብዙዎቻችሁ ኢትዮጵያ፣ ብዙዎቻችሁ አረብ ሀገር፣ ብዙዎቻችሁ አውሮፓ ልትሆኑ ትችላላችሁ። ግን ያገናኘን ዛሬ ምንድነው? ቴክኖሎጂ ነው ማለት ነው። አያችሁ። ስለዚህ በዚህ በ21ኛው ክፍለ ዘመን አማራጮችን በመጠቀም ሰርተን ማደግ የምንችልበት እንደዚህ አይነት አጋጣሚዎች ስናገኝ መፍራት መጠራጠር የለብንም። ፍርሃት፣ ጥርጣሬ ደግሞ እንዳናድግ የተሻለ ነገር እንዳናገኝ ያደርገናል ማለት ነው። አስቡት፣ ዛሬ አረብ ሀገር ስትሄዱ እኮ በእምነት ነው ሄዳችሁት። ቋንቋ አትችሉትም፣ እንዲሁም ደግሞ ስራውም አታውቁትም። ነገር ግን በሙሉ ቁርጠኝነት